ዜጎችም ከዚህ በፊት ያደረጉ የነበሩት ፕሮፓጋንዳ ስህተት ነው። አሁን ብልጽግናዎች የሚያደርጉት ስህተት ነው። ተቃዋሚውን ለምሳሌ ህወሓት ላይ የሚደረገው ጣት ቀሰራ ትክክል አይደለም። እኔ አንድም የትግራይ ተወላጅ አንድም የህወሓት አባል በግድቡ ጉዳይ ላይ ከግብጽ ጋር ይቆማል የሚል ፍጹም ምንም ቅንጣት ያህል ጥርጣሬ አይኖረኝም። ምክንያቱም ጥቅማቸው ፈንዳሜንታሊ አብይን ይውደዱት ይጥሉት ኢትዮጵያ ላይ ላለው ባለስልጣን ጥቅማቸው የትግራይ ህዝብ ጥቅም ፈንዳሜንታሊ ከኦሮሞ ህዝብ ጥቅም ጋር ነው፣ ከአማራው ህዝብ ጥቅም ጋር ነው፣ ከኢትዮጵያ ጥቅም ጋር ነው። ምክንያቱም ውሃው ከነሱም ጋር የሚመነጨው ከዚህም ነው የሚመነጨው። የግብጽ የበላይነት መቀጠል ትግራይን ይጎዳል፣ ኦሮሚያን ይጎዳል፣ አማራን ይጎዳል። እንደዛ ነው መታየት ያለበት። እርስዎ እያነሱ እንዳሉት እውነትም ከግብጽ ጋር የሚደረግ ማንኛውም ወዳጅነት ወይም ደግሞ ኢትዮጵያን ለመክዳት መታሰቡ ራሱ ብሔራዊ ጥቅምን ይጎዳል የሚለው ሀሳብን ብዙዎች ቢረዱትም እያነሱ እንዳሉት ህወሓት ወይም ደግሞ በዛ ወገን ያለው ሰው ለግብጽ ወግኗል የሚሉ ትችቶች እንደሚነሱት ሁሉ እርስዎንም የሚያነሱ አሉ። ከግብጽ ጋር ይሰራሉ፣ ለግብጽ ይወግናሉ በሚሉ ሀሳቦች የታጠሩ አመለካከቶች አሉ። እዚህ ላይ ምን ይላሉ? እሱን ከዚህ በፊት የነበሩት ያደው የነበሩ ሲገፉት የነበሩት አሁንም አንዳንድ ኃይሎች ሲባሉ እርስዎን ከነዛ ኃይሎች ጎራ የሚከቱ አሉ። መተቸት ያለባቸው እነሱ ናቸው። እንዴት? በኢትዮጵያ ፎሬን ፖሊሲ ላይ ከኢትዮጵያ ፎሬን ፖሊሲ ኮርነርስቶን ውስጥ አንዱ የናይል ጉዳይ ነው። ግልጽ የሆኑ ዘመን ተሻጋሪ አቋሞች አላት ኢትዮጵያ፣ ግብጽም አቋሞች አላት። በሚደረጉ ድርድሮች ውስጥ አሜሪካም ሆነ የዓለም ፋይናንሻል ተቋማት መሳተፍ የለባቸውም። ምክንያቱም ሁሌም ቢሆን ከግብጽ ጋር እንደሚቆሙ ይታወቃል። ህዝባችን መረዳት ያለበት ከአሜሪካ የሚመጣ ከወርልድ ባንክ ከአይኤምኤፍ የሚመጣ እርዳታ ስሙኒ በአባይ ተፋሰስ ላይ ለአንድ ገበሬ ትንሽ ኩሪ ለመስራት አይፈቅዱም። ምክንያቱም ግብጽን ለሚድል ኢስት ፖለቲካ ይፈልጓታል፣ ለስዊዝ ካናል ይፈልጓታል። ከዚህ አንጻር እኛና ግብጽን ፈጽሞ ሊያወዳድሩ አይችሉም። ሁሌም ከግብጽ ጋር ናቸው ደሱ። ይሄ እየታወቀ ነው ጠቅላይ ሚኒስትሩ ራሻ ሄዶ ሶሺ ላይ አሜሪካና ዓለም ባንክ እንደ አደራዳሪነት እንዲገቡ የተፈቀደው ዲፕሎማቶችን ያሳበደው ከፍተኛ ስህተት ዛሬ የመጣንበት ክርክር ውስጥ ጭቅጭቅ ውስጥ ያስገባን የብልጽግናዎች ስህተት ነው። ስህተት ነው። ዛሬ አሜሪካኖቹ በጸጥታ ተቋማቸው የሚዝቱብን ብዙ ሀገራትን ሎቢ ያደረጉ ለምሳሌ ትናንት ወዲያ ሰኞ ዕለት የዩኤን ሴኩሪቲ ካውንስል ስብሰባ ነበር። የአሜሪካኖቹ አቋም ከግብጽ የባሰ ጠንካራ ነበር እኛ ላይ። ይሄን አያረጉትም ነበር ወደ ድርድር ባናስገባቸው። ወደ ድርድር ስላስገባናቸው ደግሞም እነሱም የገቡት ለግብጽ ብለው ብቻ አይደለም። የእስራኤልና ፓለስታይንን ጉዳይ ከዚህ ጋር አያይዘው ስላቀረቡት ትራምፕ ደግሞ ለመመረጥ ያን ጉዳይ መፍታት እንደ አንድ አጀንዳ ይዞ ስለመጣ ዛሬ ትግላችን ከግብጽ ጋር አልሆነ። ዛሬ ትግላችን ከአሜሪካኖቹ ጋር ሆነ። ትዊተር ላይ ደጋግሜ እንደምጽፈው የኛ ችግር ግብጾች አይደሉም። አሁን እኛን እየተጫኑ ብሔራዊ ጥቅማችንን ለመሸራረፍ እየሞከሩ ያሉት አሜሪካኖቹና ምዕራባውያኑ የፋይናንሻል ኢንስቲትዩሽኖቹ ናቸው። ይሄንን ደግሞ በገዛ እጃችን የሰራ ነው። ክርክሩ መሆን ያለበት ያን ስህተት መፈጸም አልነበረባቸው። ከዛ ስህተት መታረም አለባቸው። ትችት መቅረብ ያለበት ለመሰለሽ እኛ ላይ ጣት የሚያቀርቡት ወደኛ ከዚህ በፊት የነበሩ ባያዞችን እየተጠቀሙ እኛ ላይ ጣት የሚቀርጹት ዝም ሊያስብሉን ያን ስህተት እንዳንናገር። በነገራችን ላይ አሁንም ሄደው እንዳይፈርሙ ነው የምፈራው። ህዝቡ መንቃት ያለበትና መከራከር ያለበት ግፊት ማድረግ ያለበት እና ሐምሌ ላይ ውሃው መሞላት መቻል አለበት። ሐምሌ ላይ ውሃው መሞላት ከተጀመረ በኋላ ከግብጽ ያለን ድርድር እንዳለ ይለወጣል። ግብጾቹም አሜሪካኖቹም እየተቀበዘበዙ እየሄዱ ያሉት አንድ የውሃውን መሙላት ከጀመርን ጌሙ እንደሚለወጥ ስለሚያውቁ ነው። የኛ አቋም ይሄ ነው። የማንኛውም አቋም ይሄ ነው። ስህተት ተፈጽሟል በመንግስት። ይሄንን ስህተት አምነው በመውሰድ ከኛም ጋር ከሁሉም ጋር አብሮ ተባብሮ ከመስራት ይልቅ አሁን እኮ we have been diplomatically defeated በፒአር ዲፊትድ ሆነናል እኮ አሁን። ምክንያቱም ካድሬዎቹ የካድሬ ስብስብ ነው መንግስት ላይ ያለው።
ካድሬዎቹ ምሁራንን አያቀርቡም። ምሁራንን የሚያቀርቡ ከሆነ ለነሱ የሚያጨበጭቡትን ብቻ ነው ማቅረብ የሚፈልጉት። ዲያስፖራውን በጣም ማሳተፍ ያስፈልግ ነበረ። አሁን ዲያስፖራው ትንሽ ስራ የተሰራው ትናንትና ያወጣውን የብላክ ኮከስ በኮንግረስ ውስጥ ያለው ያወጣው እንደዛ አይነት ስራዎች መስራት ይቻል ነበረ። ዲያስፖራውን በማግለል አዋቂም በማግለል ተቃዋሚም በማግለል አይቻልም። ግብጾች ነጋዴው ሳይቀር አይተሽ እንደሆነ ምሁሩ ሳይቀር አልሲስን አይንህ ይጥፋ የሚለው ሰው ሳይቀር ሰፊ ዘመቻ እያደረጉ ነው ያሉት። እኛም በአቅማችን እያደረግን ያለ ነው። እኛ እዛ ስንጋፈጥ ግን ከኋላ የሚወጉን ከሆነ ችግር ነው የሚፈጥረው። ስለዚህ ከግብጽ ጋርም ሰርተዋል ወይም ይሰራሉ የሚለው ሀሳብ በዚህ አካሄድ ለምን ይመስላል? እስቲ ልጠይቅሽ፣ ለምን ነው ይሄ ጥያቄ የሚነሳው? ያው ቀደም ብሎ ብለዋል። ይሄ ጥያቄ ለብርሃኑ ነጋ ሲነሳ አላየሁትም። ቀደም ብሎ መግቢያችን ላይ ህዳሴው ግድብ ጥያቄ ሲጠየቁ ያነሱትን ሀሳብ ኤግዛክትሊ። ምክንያቱም መቆም አለበት። አሁን ትናንት ወዲያ አዲስ ዘመን ላይ ነው የሆነ ነገር ላይ ወጣል። ግብጽ የኢትዮጵያ ሙስሊሞች ለመያዝ የምታደርገው ሙከራ ግብጽ እኮ የሙስሊም የክርስቲያን የሚል ነገር የላትም ናይል ላይ። ውሃውን እኮ የሰርቫይቫል ጥያቄ ነው ለነሱ። እንዲህ አይነት ተራ ህዝብን ለማግለል የሚደረግ ኢስላሞፎቢያን ለመጠቀም የሚደረግ ጨዋታ ነው ይሄ። እኔን ብዙ ጊዜ ስለ ሃይማኖቴ መናገርም አልፈልግም ብዛው ስለሌለው፣ ግን ለትንንሾቹ መሐመዶች ማሰብ መቻል አለብን። አሁን ሰሞኑን በአረብኛ ቋንቋ ከፍተኛ ዘመቻ እያደረጉ ያሉት መሐመዶች ናቸው እዚህ ሀገር ውስጥ። ኢንፋክት በናይል ላይ በጣም ገፍተው እየሄዱ ያሉ አድቮኬቶች ዛሬ በአረቡ ላይ ጫና እያደረጉ ያሉት የሙስሊም ልጆች ናቸው። ምንድን ነው የሚሰማቸው? አንድ ሰው አህመድ ስለሆነ ጀማል ስለሆነ ብቻ ለዚች ሀገር ያለው ሎያሊቲ እንዲጠየቅ ማድረግ ክህደት ይመስለኛል። ክህደት እኔን ምንም አያመጣም፣ እኔ ላይ የሚያመጣው ነገር የለም። ግን ለሌላው የሚደረገው ከበደ ብሆን አሁን አልጠየቅም፣ እኔ ተሾመ ብሆን አልጠየቅም። ምክንያቱም የኔ ሪከርድ እኮ በጣም ክሊር ነው። እና አብይ መኖራቸው ሳይታወቅ ከነመለስ ዜናዊ ጋር ከውጭ ጉዳይ ሚኒስቴር ጋር በዚህ ጉዳይ ላይ ስጽፍ ስናገር ዲያስፖራው ይሄ የወያኔ ተላላኪ ላይ ነበረ። በናይል ጉዳይ ላይ ስጽፍ ዛሬ ከብልጽግና ጋር የሚያሽቃብጡት ዲያስፖራ ሰዎች ይሄ የወያኔ ተላላኪ ኖ፣ ወያኔን እንጥላለን፣ ወያኔን እንታገላለን፣ ብሔራዊ ጥቅማችንን ግን እናስጠብቃለን፣ የውስጥ ትግል ይቀጥላል፣ የውጭ ጥቅማችን የሚጻረር ኃይል ጋር ግን መሰለፍ የለብንም ብዬ በመከራከርበት ወቅት ሲያብጠለጥሉኝ የነበሩ መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ፣ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው የምልሽ። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ ደውድን ዱት። ግን ህወሓቶችም ከዚህ ጋር ተዳምረው እየተጠቀሱ ነው ያሉት። እንደ ግለሰብ እርሶ ቢነሱም አሁን ባሉት እያነሱ ባሉት አስተሳሰብ ውስጥ ቢቃኝም ህወሓቶች ከሃይማኖት ወይም ደግሞ ከሌላ አመለካከት ጋር ባይቆራኝም እየተነሳ ነው ያለው። ስለዚህ ትክክል አይደለም ነው የምልሽ። አያደርጉትም። መለስ ዜናዊ እኮ የጀመረው ግድብ ነው። ትግራይ ውስጥ የመለስ ዜናዊን ያህል የሚመለክ ሰው የለም። ዛሬ ከፍተኛ ድጋፍ ያለው ሰው ነው። የመለስ ዜናዊ ሌጋሲ ነው። በነገራችን ላይ ህወሓቶች ያጠፉታል በግድቡ ጉዳይ ላይ። መለስ ከሞተ በኋላ ጀነራሎቹ ዘርፈዋል ግድቡን። መለስ ዜናዊ በህይወቱ ቢኖር ኖሮ ይረሽናቸው ነበር። መለስ ዜናዊ ስታገል ነው ህይወቴን ያሳለፍኩት። መለስ ዜናዊ ግን በብሔራዊ ጥቅም ላይ የሚደራደር ሰውም አልነበረም፣ የሚጠረጠርም ሰው አልነበረም። የራሱንና የራሱን ቡድን የበላይነት ገንብቷል ኢትዮጵያ ውስጥ። ግን ለዚች ሀገር ከሰራት ውስጥ አንዱ ትልቅ ነገር ይሄንን ግድብ እዛ ቦታ ላይ መስራቱ ነው። ይሄን ግድብ በሚስጥር በከፍተኛ ፍጥነት ነው የሰራው። አንድ የትግራይ ሰው፣ አንድ የህወሓት ሰው በዚህ ግድብ ላይ ከግብጽ ጋር ተደራደረ ከተባለ 2 ቀን ትግራይ ውስጥ አያድርም። ይበሉታል ህዝቡ። ስለማውቀው ነው ህዝቡን። መለስ ዜናዊ ለነሱ ምን ማለት እንደሆነ አውቃለሁ። ያ ብቻ አይደለም። የትግራይ ህዝብ በብሔራዊ ጥቅም ላይ የሚደራደር ህዝብ አይደለም። ዛሬ ከህወሓቶች ጋር የሚያከራክርን ብዙ ነገር አለ። ህወሓቶች ግን በግድቡ ጉዳይ ላይ
አይናቸውን ለአንድ ጊዜ እንኳን ቢጨፈኑ 2 ቀን ትግራይ ውስጥ ማደር አይችሉም። ይሄን ያውቁታል። they are not going to compromise። ይሄ ተራ ፕሮፓጋንዳ ነው። ከህወሓቶች ስንጠላ የነበረው ከኢህአዴጎች ስንጠላ የነበረውን ዛሬ መልሰን ደግሞ እኛው መሳሪያ አድርገን እነሱ ላይ የምንዘምትበት አያዋጣም። ያ ብቻ አይደለም መጠንቀቅ ያለብን አንዳንዴ ነገሮች ተገፍተው ወደ ጦርነት የሚሄዱ ከሆነ የምንፈራው ነገር እውነት የሚሆንበት እድል ሊፈጠር ይችላል። ስለዚህ ማግለል አይደለም የሚያስፈልገው። ህወሓትንም ይሁን ይሄን ፓርቲም ይሁን ይሄን ግለሰብ በዚህ ጉዳይ ላይ ማግለል፣ መጠርጠር፣ ጣት መቀሰር ሳይሆን ሰብሰብ አድርጎ አቅፎ እንዴት በጋራ አብረን የጋራ ጥቅማችንን እናስጠብቅ የሚለው ላይ መንወያየት እንጂ ጣት መቀሰር፣ ስም ለማጥፋት መሞከር እንደኔ ብሔራዊ ጥቅምን የሚጎዳ የውስጥ አቅማችንን የሚያዳክም። ባለፈው ብየዋለሁ። ግብጽ 3 ስትራቴጂ ነው ያላት በናይል ላይ። አንደኛ የኢትዮጵያን የውስጥ ግጭቶች ማባባስ ማዳከም ነው። ያ ሲሆን ምክንያቱም በውስጥ ስንጣላ ስንጋጭ አቴንሽኑም ሪሶርሱ አይኖረንም፣ ውሃውን ማልማት አንችልም። አንድ ሁለተኛ ከጎረቤቶቻችን ጋር እኛም ማጋጨት ነው። ከጎረቤቶቻችን ጋር ስንጋጭ ጎረቤቶቻችን ትደግፋለች፣ እኛም ሪሶርሱን ፎከሱም አይኖረንም። ሶስተኛ የዓለም አቀፍ ተቋማትን በተለይ ፋይናንሻል ተቋማትን በጫና በማድረግ ለኛ የፋይናንሻል ድጋፍ እንዳያደርጉ ነው። የመጨረሻውን ምንም ማድረግ አንችልም። የመጀመሪያዎቹን 2ቱ ግን እንችላለን። የውስጥ ሽኩቻችን የውስጥ ግጭታችን ሽኩቻ ይቀጥላል ወደ ግጭት እንዳይሄድ፣ በተለይ ደግሞ ጦር ወደሚያማዝዝ እንዳይሄድ። ጦር ወደሚያማዝዝ ከሄድን በጣም ቨልነረብል ነው የምንሆነው። ይሄ ላይ እንግዲህ የእናንተ አይነቶቹ ፖለቲከኞች ሚና ከፍተኛ ነው፣ በጣም ከፍተኛ ነው። ከዛ የበለጠ ግን የመንግስት ሚና በጣም ከፍተኛ ነው። መንግስቱ ኃይለማርያም ኢትዮጵያን በመውደድ ከሱ የሚወዳደር ሰው አልነበረም። እዚህ ውሃ ላይ ምንም ያልሰራው ጦርነት ላይ ተወጥሮ ስለነበረ ነው። መለስ ዜናዊ እኮ ይህን ስራ መስራት የቻለው ሪሌቲቭሊ ስቴብል የነበረ ሪሌቲቭሊ የተረጋጋ ሀገር ስለነበረ ነው። ልጨርስልሽ። የውስጥ ጉዳያችንን በተለይ በመንግስት ውስጥ ያሉ ሰዎች ተቃዋሚውንና ያ በእነሱ የተለየውን ሀሳብ መግፋት፣ ማንጓጠጥ፣ በጠላትነት መፈረጅ ግብጾችን እንጂ የሚጠቅመው እዚህ ማንም አይጠቅም። አንድ ከጎረቤቶቻችን ጋር ያለን ግንኙነት በጣም እየተበለሻሸ መጥቷል። ባላንስ ማስጠበቅ አልተቻለም። ዝርዝር ውስጥ አልገባም። ባላንስ ማስጠበቅ አለመቻሉ ሱዳንን አሳጥቶናል። ለምሳሌ ሶሺ ላይ ሄደው ሲደራደሩ ጠቅላይ ሚኒስትሩ ሱዳንን አላማከሩም። ሱዳኖች መዋዠቅ የጀመሩት በዚህ ምክንያት ነው። ጎረቤቶቻችንን ጠበቅ አድርገን መያዝ፣ ያሉ ጉዳዮችን መፍታት፣ ሶሾ ኢኮኖሚክ ኢንቴግሬሽንን ማጠናከር። ከኬንያ ጋር ያለን ጉዳይ ጥሩ አይደለም፣ ዛሬ ማሻሻል ያስፈልጋል። ከጅቡቲ ጋር ያለን ጉዳይ ማሻሻል ያስፈልጋል። የውስጥ ጉዳያችንና የጎረቤቶቻችን ጋር ያለንን ጉዳይ በቁጥጥራችን ስር ካዋል ነው ሰላማዊ እንዲሆን ካደረግ ነው። ሶስተኛው ነው የዓለም ፋይናንስ። እሱ ምንም ማድረግ አንችልም። መለስ ይሄንን የተረዳው ለዚህ ነው ግድቡ በራሳችን አቅም ሊሰራ ይገባል ብሎ የሄደበት። ይሄን ግድብ መስራት መጨረስና ውሃው መሙላት ፈንዳሜንታሊ ጂኦፖለቲክሱን ይለውጠዋል። ከግብጽ ጋር ያለንን ግንኙነት ብቻ ሳይሆን ከዓለም አቀፍ ተቋማት ጋር ያለንን ግንኙነት ይለውጠዋል። ስለዚህ የፋይናንሻል ተቋማቱ ስር 7 ቢሊዮን ሰጡን 9 ቢሊዮን ሰጡን ብለን ከማሽቃበጥ ይልቅ ግድቡን ጨርሶ ውሃ ሞልቶ መሄድ። ይሄን ለማድረግ ደግሞ የውስጥ ፖለቲካ ሽኩቻችንን ወደ ግጭት እንዳይሄድ ጣት መቀሳሰሩን መቀነሱ ይሻላል። ወደ መስከረም 30 ልምጣና በተለይ መስከረም 30 የመንግስት ስልጣን ያበቃል በሚል እና የእናንተም እንደ ዛቻ የተቆጠረበት የመንግስት እርምጃ ወስዳለው እንደዚሁም የምርጫ መራዘምና የምክር ቤቶቹ የስራ ጊዜ መራዘም እንዴት ይመለከቱታል? የእናንተስ ዛቻ ነው ወይ? መስከረም 30 ዛቻ አይደለም፣ የፖለቲካዊና ህጋዊ ክርክርን ያቀረብነው። ምክንያቱም በህገ መንግስቱ መሰረት ስልጣን የሚያዘው በምርጫ ብቻ ነው። ምርጫ ከተባለ ከዚህ በፊት የነበረው አትሊስት የይስሙላም ቢሆን ያ የተመረጡበት የ5 ዓመት ጊዜ ያበቃል። ምርጫውን ለማራዘም የሚያስችል ሂደት የለም በህገ መንግስት ውስጥ። ስለዚህ ከመስከረም 30 በኋላ ሊኖር የሚችለው መንግስት
በስምምነት ላይ እንጂ ያለው መንግስት ብቻውን መቀጠል አይችልም ከመስከረም 30 በኋላ የሚል መከራከሪያ ነው ያቀረብነው። እኛ ብቻ ያቀረብነው አይደለም፣ እነሱ ሲያቀርቡት የነበረውን እኮ ነው የደገምነው። እነሱ ከዚህ በፊት ሌላ የተለያዩ ድርጅቶች ምርጫው ይራዘም፣ አገሪቷ ለምርጫ ዝግጁ አይደለችም፣ ምርጫው ይራዘም በሚሉበት ወቅት ምርጫው መራዘም የለበትም፣ ልናስረዝም አንችልም፣ ህገ መንግስታዊ አይደለም፣ ህገ መንግስታዊ አይፈቅድልንም፣ ከመስከረም 30 በኋላ በምንም አይነት ምርጫ ማራዘም አንችልም፣ ሎውለስ ስቴት ነው የምንሆነው ሲሉ ነበር። እኛም የደገምነው ልክ እነሱ ከዛ በፊት 6 ወር በፊት ሲሉት የነበረውን እነሱ ምርጫን ላለማራዘም ሲጠቀሙበት የነበረውን መከራከሪያ ነው ያቀረብ ነው እንጂ የዛቻ የሌላ ነገር አይደለም። ህገ መንግስታዊ ክርክር ነው ያነሳ ነው፣ የተሸነፉበት ክርክር ነው። እርምጃ እንወስዳለንም ተብሎ ነበር። እንደዛ አይነት ዛቻማ የትም አይሰራም። ልክ እናስገባለን ያሉት የት እንዳሉ እናውቃለን። መግደል ይቻል ይሆናል፣ ማሰር ይቻል ይሆናል። ምክንያቱም መዶሻ የያዘ ሰው ሁሉም ነገር ሚስማር ይመስለዋል ባለፈው እንዳልኩት። ከዛ ውጭ ግን ተቀባይነታቸውን የሚያስረዝም ህጋዊነታቸውን የሚያስረዝም ምንም አይነት መንገድ የለም። ያኔ ሲከራከሩ የነበሩ ለምሳሌ የህግ ባለሙያዎች ብዙ ነገር ተከራክረው ለህገ መንግስት አስታራሪ ኮሚሽን ሄደው ቃል የሰጡት የህግ ባለሙያዎች ሳይቀሩ አሁን በጣም ተጸጽተው የገዢውን ፓርቲ አካሄድ ምን እንደሆነ አሁን ተረድተዋል። የዛሬ 2 ወር አካባቢ የተለያየ አመለካከት ሊኖር ይችላል። ዛሬ ግን በአብዛኛው ሰው መካከል የተኬደበት ሂደት ህጋዊ እንዳልሆነ፣ ለሀገር እንደማይጠቅም፣ ገዢው ፓርቲ በራሱ በሚቆጣጠረው ምክር ቤት የራሱን ስልጣን ያራዘመበት